13 ከ19 ለተከታታይ 7 ቀን የዚትሮማክስ ዘመቻ ወይም የማህበረሰብ አቀፍ የትራኮማ መድኃኒት ዕደላ ለሁሉም የህብረተሰብ ክፍል ይሰጣል። እንደ እድሜውና እንዳለበት ሁኔታዎች መድኃኒቱ ይታደላል። በእድሜም አይለይም፣ በጾታም አይለይም፣ ለሁሉም እኩል ይሰጣል። ዕደላው መድኃኒቱ እንደ እድሜው በየእድሜው ይሰጣል የሚለውን ነገር እንወስዳለን። የምንሰጠው 182587 ህዝብ ለሁሉም ተደራሽ እናደርጋለን። ይህን ለማድረግ እንግዲህ ወደ 82 ቲሞች አሉ። በ82 ቲም ወደ 21 ሱፐርቫይዘር አለ። የ21 ሱፐርቫይዘር ከዚህ ጀምሮ ከ01 ቀበሌ እስከ ጉሪብ እስከ 09 ሩቅ እስከምለው ቀበሌ በሁሉም ቀበሌ ላይ በቲም ተከፋፍሎ እየተሰጠን ያለ። ከዚህ ከወረዳ ለመርጦ ለማርያም ለምሳሌ ለኢዛና 2 ሱፐርቫይዘር ሄዷል። የሳር ምድርም እንደዚህ 2 ሱፐርቫይዘር ሄዷል። በእነዚህ ክትትል አማካኝነት ቀን በቀን በሪፖርት እንገናኛለን፣ ስራውንም እንከታተላለን። የቀን እዚህ ላይ ያለነው አስተባባሪ ሰዎች ደግሞ ቀን በቀን እየተመገብ ስራውን የተከታተልን እንሰራለን የሚለውን ነገር ሊወሰድ ይገባል። ለሁሉም የህብረተሰብ ክፍል መድረስ አለበት የሚለውን ነገር ቀድመንም በኦሪንቴሽን የተግባባ ስለሆነ ስራው ይሰራል የሚል እሳቤ አለን። ከግብዓት አኳያም በበቂ ሁኔታ በህዝቡ ልክ በሁሉም ቀበሌ በሁሉም ቲም ደርሷል የሚለውን ነገር መውሰድ ይቻላል። ከዚህ ጎን ለጎን የሚሰሩ ስራዎች 1-3 ነጥቦች አሉ። በተለይ ከ15 ዓመት በላይ ከዚሁ ጋር የተያያዘ ለምሳሌ የአይን ጸጉር መቀረስ ያለባቸው ሰዎችን ልየታ እናካሄዳለን። ከ15 ዓመት በላይ ያለ ወደ 104748 የሚሆን ህዝብ እንለያለን ብለን እናስባለን። ይህን ስንለይ ችግር ያለባቸው ሰዎች ካሉ እዛው ላይም እየሰራን እንመጣለን። ባለሙያዎች ስልጠኑ ስላሉ እየተሰራላቸው ይመጣል እንትናለን። ከዛ ውጭ ግን እንደዚህ ለይተን በስም ይዘን በሆነ ቀን በሆነ ክላስተር ላይ ደግሞ በጋራ አድርገን እንሰራለን የሚለውን ነገር ሰዎችን በዚህ ክትትል እያደረግን የሚለውን ነገር እንውሰድ። ሌላኛው ሁለተኛ የምንሰራው የማህፀን ጫፍ ካንሰር ልየታ ነው። እንደዚህ ደግሞ ከ30 እስከ 49 ዕድሜ ክልል ያሉ እናቶችን ልየታ ይካሄዳል። በእነዚህ ውስጥም ወደ 17879 ሴቶችን ልየታ እናካሄዳለን ማለት ነው። በዚህ ችግር ያለባቸው ሰዎች ደግሞ ወደ ጤና ጣቢያ መጥተው ሕክምና እንዲያገኙ ክትትል እንዲያደርጉ በወቅቱ ታክመው መፍትሄ እንዲያገኙ እናደርጋለን። በእነዚህ ስር ያሉት እንግዲህ ይህንን ሁሉም ልየታ እናካሄዳለን። በዚህ ልየታ ስናካሄድ በሽታ ካለ ወይም ችግር ያለባቸው ሰዎች ካሉ ወደ ጤና ጣቢያ መጥተው ሕክምናና ክትትል እንዲያደርጉ እናደርጋለን የሚለውን ነገር እንወስዳለን። አብረን አቃይተን የምንሰራቸው ስራዎች ናቸው። ይህን ለማድረግ ግን ቅድም እንደተናገረው በርካታ ጤና ስቴሽን ተሰማርቷል። በሙሉ ጤና ስቴሽን 100% ተሰራይቷል። ከጤና ጣቢያ ኃላፊ፣ ሱፐርቫይዘሮች፣ የሚመለከታቸው አካል በሙሉ ገብቷል። በ37ቱም ቀበሌ ከማህበረሰቡ ይህን በየጎጧ በእያንዳንዷ በዚህ ሰፈር ያው ሰው የሚያግዝ የሚመራ የጎጥ መሪ አንዳንድ ሰው ከእያንዳንዱ ቀበሌ ከአርሶ አደሩ ገብቷል። ከልማት ቡድን ማለት ነው። እነሱ ናቸው አሁን እያንዳንዷን ነገር የሚያውቁልን። እዚህ ጎጥ ቀረ ገሪያ ቧራ ይህን ያህል የነበረው ቀረው ሊለን የሚችል መዝገብ ቢኖረንም እንኳ መዝገቡ መጥቷል አልመጡም እያለ እንኳ እየሄደ እንኳ ሊቀሰቅስ ቀደም እያለ አንዳንድ ሰው ከማህበረሰቡ ከባለሙያው ውጭ ጤና ጣቢያ አለ፣ ሴቶች ስራ አለ፣ ጤና ስቴሽን በሙሉ አለ። ግን ይህን ደግሞ ሊመራ የሚችል የሰፈር ሰው ደግሞ አንዳንድ የሚመራ እንዳለም አብረን አቃይተን ለስራው የተሻለ ስራ እንዲሰራ የገባበት ሁኔታ እንዳለ ብያዝ ነው ብዬ አስባለሁ። ሌላኛውና ዋነኛው ደግሞ አብረን የምንሰራው ስራ የሀይጂን ቆጠራ ነው። የሀይጂን ቆጠራ ማለት እንግዲህ የተሻለ መጠለያ ቤት አለ፣ የተለምዶ መጠለያ ቤት አለ፣ የደረቅ አለ፣ የፈሳሽ አለ፣ የጤናማ የሆነ የመኖሪያ ቤት አለ፣ ጭስ አልባ አለ፣ ማገዶ ቆጣቢ መለያ አለ። እነዚህ ለይተን ደግሞ አብሮ እዚሁ እግረ መንገዱ ተቀናጅቶ እንዲሰራ ወደ 42462 አቧራዎች እንለያለን ብለን እናስባለን። አብሮ ይሰራል። ምክንያቱም ይሰራ አብዛኛውን በጎጥና በቤሌ ቤት ስለሆነ ስራው ሁሉንም ይህንን እያካተትን አንደኛው መድኃኒት ሲሰጥ አንደኛው ደግሞ ይህን ይቆጥራል፣ አንደኛው ይመዘግባል፣ አንደኛው ሞቢላይዝ ያደርጋል። ከ4 በላይ ቲም ስላለው የተለያየ ሰዎች ስላሉ እዛ አብሮ አቀናይተን ይሰራሉ ማለት ነው። ስለዚህ ይህንን አብረን እየሰራንና አቀናይተን እንሰራ መሆኑን ነው። ሌላው የእናቶችና ህጻናት አካባቢ ላይ ያለ አቀናይተን በዚህ ልየታ ካለ አብሮ እየተለየ የተቀናጀ እየተሰራ ብዙ ስራዎች አብረን በዚህ ስራ ሰርተን አቀናይተን እንሰራለን የሚለውና ስራቻችንን መደበኛ ስራችንን በዚህ ዘመቻ አቀናይተን የተሻለ ስራ እንሰራለን የሚል ሳቢና ግምገማ አለ። ስምሪታችን እየጠበቀ ነው። ቀን በቀን እንገመግማለን። ተያለም ይገመግማል። 9 ሰዓት ላይ በጤና ጣቢያ ደረጃ ይገመግማል። በቀን በቀን ደግሞ አሁን ጽሕፈት ደረጃ አስተባባሪ ደረጃ እንገመግማለን። እንዳጠቃላይ ደግሞ 6ቱም ደግሞ በሁለት ቀን አንድ ደግሞ እየገመገምን እንሄዳለን። ይሄ በበላይነት አስተዳዳሪው ይመራዋል። እኛ እንደ ጽሕፈት ብንመራው በበላይነት ደግሞ አስተዳዳሪ ይሄ ይመራዋል። ለዚህም ያው ኦሪንቴሽኑም ኢንፎርሜሽኑም ስላለው ይከታተላል። ቢያንስ እኛ ጋር እንኳን ባይገኝ
ያለ ችግር ካለ እንነግረዋለን ያግዘናል ማለት ነው። ስለዚህ የዛው ውጤተኛ ቀን በቀን ለአስተዳደር እናሳውቃለን ቀን በቀን ከዛ በኋላ ጥሩን ዋህድ ይለናል። ደግሞ ክፍተት ካለ ደግሞ በዚህ በኩል ማስተካከል ቢዝን እኛም ስለምንነግረው ያግዘናል። ያው ተለያየ ነገር ይወጣ ቢልም ክፍተቶች ላይ ያግዘናል የሚለውን ሐሳቤ ያው እሱ ተሳታፊ ስለሆነ በበላይነት እየመራውም ስለሆነ እኛ እናደርጋለን። የስለስ ክትትል ግን የኛ ስራ ነው ማለት ቴክኒካሊ ምን ምንም ይሁን አብዛኛውን 90% የምንሰራው እኛ ነን። ከዛ በኋላ በበላይነት ደግሞ ያለው ስራዎች እየገመገመ ሰው እየነገር ነው ሪፖርት እየሰጠነው ቀን በቀን እየገመገመ አቅጣጫ የሚያስቀምጥበትን መንገድ እንዳለ ብያስባለሁ። በዚህ ስራ ያው ዛሬ የጀመርነው በዛሬ ስራችን ከሁሉም በሚገርመው ነገር ከ26 አጀማመሩ ፎቶግራፍ መጥቶልናል። ከ28 መጥቶልናል። እንደ የቅርቡን አላንሳም ብዬ ነው የቅርቡ 100% ስለመጣ ነው እንደው አሁን ምን ከሆነ ፖስት የምናደርገው ከ26 መጥቷል፣ ከ28 መጥቷል፣ ከ21 መጥቷል፣ ከ31 መጥቷል። 31 ላይ እንደውም የልማት ቡድን በአጋጣሚ የመረጠቻት የሆነ ማህበራዊ ችግር ገጥሟታል። እንዴት ላድርግ ብላ እንደውም መፍትሄም ሰጥተናታል ደውላ ማለት ነው። እና እስከዚህ ድረስ ጅመራ እንደጀመረ የሚያመላክት አሁን የጤና ጣቢያው ኃላፊ 35 የዛሬው ጤና ጣቢያ ኃላፊ ከዚህ ሄደው ደግሞ 27 ነው እዛው ነው ይላከልልኝ አሁን እና ሁሉም ጋር እንደተጀመረ በቃ አረጋግጠናል ዛሬ። ከዚህ በኋላ ምን እንደሆነ ጥራቱንና ብዛቱን መከታተልኛ ስራ ጥራት በትክክል እየሰጠ ነው ወይ ብዛቱ ሰው አክሰስ እየደረሰ ነው ወይ የሚለውን ነገር እኛ እንድንከታተል ከመጀመርና ከምን በኩል ምን ማለት ችግር የገጠመን ነገር ስላለ ይካተል ይቀጥላል የሚል ሳቤ ነው የሚኖረን። ስለዚህ በጥሩ ሁኔታ እንድንሰራ ጥሩ ጅማሮ አለን የሚል አስተያየት ነው ማስቀመጥ ነው ፈልገው